ኤን ከዛ አባውት ፔጅ ቢኖረኝ አንከር ላይ አባውት ፔጅ ቢኖረኝና በቂ ነው። አባውት ፔጅ ይኖረኛል። ከዛ ሌላ ምንድነው የሚኖረኝ? ራን እያደረግን ሰርቨሩን እናይበታለን። አሁን ሰርቨሩን እናነሳና ሁሉን ነገር አውትፑቱን እያየን እንዲዳይሬክትልን። አሁን እስቲ ስታይሉን መጀመሪያ አጀስት ላድርግና ስታይል አንከር ታግ ሳይዙ ፊክስ እናድርግና እንለፍ። የኛ ኩለር ልጠቀምና እንለፍ። አሁን ትንሽ ሳይዙን ትንሽ ልጨምርለትና ፎንት ሳይዝ 1.8 ሬም እንድታይ ነው። ከዛ ሌላን ኮፒ አድርገን ኮንታክት ኢንፎርሜሽን የሚያስፈልገኝ ከሆነ ኮንታክት ሴቭ ያደረገን በሄደን ቁጥር እናያለን። ባክግራውንዱን ናቭ እዚህ ደግሞ ከላይ በኩል ናቭን እናስተካክልና ናቭ በዚህ መልክ ይቀመጥና አሁን ይሄ ናቪጌሽን ባር ብለን እናስብና ይሄ ናቪጌሽን ባር አለን። ግን ምንድነው እዚህ ጋር አሁን እቺ ናቭ የሚለው ኤሌመንት ምንድነው? ሴማንቲክ ታግ ነው የምትተካ። የሴማንቲክ ታግ ነው የሚሆነው። ምክንያቱም ናቪጌሽን መሆኑ የሰርች ኢንጂን ኦፕቲማይዜሽን ኪውሪ ሲያደርገውና አልጎሪዝሙ ሞር የኛ ኮንቴንት ቶሎ እንዲገኝልን ቶሎ ቶፕ 10 ወይም ቶፕ ሊስት ውስጥ እንዲገባ ያደርግልናል። ለምሳሌ ሴክሽን ይባል ስናስቀምጥ ምንድነው ሴክሽን የምናስቀምጠው ኮንቴንቶችን ነው የሚለኝ። ለምሳሌ እዚህ ጋር ሎሬም ኢፕሰም አሁን ሎሬም ኢፕሰም የፓርቲ ደግሞ የቶጋ ነው የሚቀመጠው ሴክሽን መሆን ለይቶ ያውቀዋል። ይህ ደግሞ ሞር ኮንቴንት ለቪዚቢሊቲ እና ሞር ብዙ ሰዎች ሰርች ሲያደርጉ ቶሎ የኛ ኮንቴንት ፈልገው እንዲያገኙ ያደርግልናል ማለት ነው። ስለዚህ ሌላ ብዙ ታጎች አለን። ለምሳሌ ያህል ሄደር አለ፣ አርቲክል አለን፣ ሴክሽን ፉተር የሚባል ሌላ ነገሮች ሊኖሩን ይችላል። ለምሳሌ ሄደር ታግ አለን። ሄደር ጫፉ ላይ ነው የሚቀመጠው። ለምሳሌ እዚህ ጋር ሄደር ስንል የዶክመንቶቹ ሄደር ፋይል የተለያዩ መረጃ ሊይዝልን ይችላል። ለምሳሌ ኦንላይን ትራንዛክሽን ሎጎ ቢኖረን እንደዛ አይነት ነገር ያስቀምጥ። ለምሳሌ እዚህ ጋር ኮፒ ፔስቱን የቀደሙን ልጠቀምና ኢሜጁን በስት ማርኬት የሚለው ሎጎ ልጠቀምና ፔስት ላድርግና ላሳይ። የኛውን ፔስት አድርጌ ሳሳይ ዜድ ሴቭ ኦኬ ሴቭ የሚያደርግበት ጊዜ ኮንቴንቱ በዚህ መልክ ይታያል ማለት ነው። ይሄ ማለት ደግሞ ምንድነው? እኛው ኦልሞስት ኦል ኢሜጁን ወይም ዲስፕሌይ የምናደርገው ኮንቴንት ሄደር ላይ ሲቀመጥልን የራሱ ፎርሙላ ይቀመጣል ማለት ነው። ይሄ ማለት ምንድነው? የራሱ ሆነ ታግ ዲፊኒሽን ይኖረዋል። ሄደር ምን እንደሚይዝ ለምሳሌ ሄደር ይሄን አሁን ሄደር ውስጥ ማስቀመጥ ይችላል። ለምን ናቪጌሽኑ ከላይ በኩል ስለሚቀመጠው በዚህ ኮንቴንት ውስጥ በእኛ ማስገባት እንችላለን። ይሄ ደግሞ ለሰርች ኢንጂን ኦፕቲማይዜሽን በጣም ምርጥ ነው የሚሆነው። የተለያየ አርቲክል ራሱ የራሱ ፉተር ነው። ሴክሽን፣ ናቪጌሽን፣ ሜን ምናምን የምንላቸው ነገሮች ለዚህ ፓርት በጣም ያገለግልናል ማለት ነው። ሜን ውስጥ የፈለግነው ነገር ማስገባት እንችላለን። ሜን ፓርት ስለሆነ ለምሳሌ ሎሬም ኢፕሰም ብለን ሰርች ስናደርግ የራሱ ኮንቴንቱን በሜን ፓርቲ ውስጥ እንደሆነ ሜን ኮንቴንት እንደሆነ ለይቶልን ያስቀምጥልናል ማለት ነው። ስለዚህ ይሄን ያለ ካልን ደግሞ ሞር ደግሞ ይሄ ነገር ስንጠቀም ሜን ታግ ሞር እዚህ ጋር አድቫንስ ማድረግ ካለብን መለየት ካለብን ነገር ቢኖር እዚህ ጋር ነው። ሴክሽን ከመጠቀማችን በፊት እና ሜን ከመጠቀማችን በፊት ሜን ታግ መጨመር ይኖርብናል። ይሄ ማለት ምንድነው? ሞር አኪዩሬት የሆነ ኮንቴንት ነው የምናገኘው። ለምሳሌ እዚህ አርቲክል ብናስቀምጥና የአርቲክል ታግ ብናስቀምጥና በአርቲክል ታግ ላይ ኤች2 ዝም ብለን this is article 1 ለምሳሌ article 1 ነው and article 1 ነው። አሁንም ኤች2 article 2 ብለን እንላለን። አሁን አርቲክልን እያስቀመጥን ያለን ከዛ ደግሞ ሴክሽን ጭምር የአርቲክሉ ሴክሽን
ሴክሽን ስንጨምር ለምሳሌ ሴክሽን መጨመር ማድረግ ይቻላል። ስለዚህ ይሄ ሴክሽን ፓርቲ እንደሆነ ከገባን የሴክሽን ፓርቲ መሆኑን ከገባን ምንድነው ይሄ ማለት ሜን ኮንቴንት ላይ የነገር ሊይዘው ይችላል። ለምሳሌ ሴክሽን ውስጥ ሌላ ነገር ማስገባት ይችላል። ፓራግራፍ ሎሬም ኤፕሰም ስናስገባውን ሞር ኮንቴንት ፊት ይታያል ማለት ይሄ ምንድነው በቀላሉ HTML በምንጽፍበት ጊዜ ይሄኛው ካረንት ላይ ተጠቅመን ያለን ታጎች ሜን ታግ፣ ሄደር፣ ሴክሽን እና አርቲክል ነው የሚላቸው ታጎች ምንድነው የሚያደርጉ የኛ ኮንቴንት ሞር ቪዚቢሊቲ እንዲጨምር ነው የሚያደርገው። ለምሳሌ ይሄ ፉተር ራሱ መጨረሻ ፔጅ ላይ የሚቀመጥ ነገር ስለሆነ ፉተሩ በምናስቀምጥበት ጊዜ ፉተሩ መጨረሻ ላይ የሚያስቀምጥ ለምሳሌ ኮፒራይት ሲምቦል ያስገባውና ራሱ አውቶ ፊል አድርግ በጣም መጨረሻ ላይ ያለ ኮንቴንት ምንድነው ይሄ ፉተሩ ነው። ይሄ ማለት የፔጅ መጨረሻ ላይ ስለሚቀመጥ ኮፒራይት ሪዘርቭድ ብሎ ምንድነው ያደረገ አስቀምጦልኛል ማለት ነው። ይሄ ምንድነው የሚጠቅመኝ ሰርች ኢንጂን ኦፕቲማይዜሽን ላይ ሞር ነገሮቹ ቶሎ እንዲታይላችሁና ጎልቶ እንዲታይላችሁ ለማድረግ ስለሚያስፈልጋቸው ነው። ይሄ ደግሞ ሞር ፕሮግራመሮችን ኖት ኮድ በሚጽፉበት ጊዜ ምንድነው ማድረግ የሚገባን ነገሮችን መጀመሪያ ቀድሞ መለየት ይኖርብናል። ይሄ ማለት ምንድነው የምንጠቀመው ታግ የታግ አይነቱ ሴማንቲክ ከሆነ የኛ ኮንቴንት ዲሊቨራቢሊቲ እና የኛ ኮንቴንት ቶሎ የሚታየት ፕሮባቢሊቲ በጣም ትልቅ ነው የሚሆነው። ማንም ሰርች አድርጎ በሚፈልግበት ጊዜ ኮንቴንታችን ቶሎ ብሎ ወደ ላይ መጥቶ ብዙ ሰዎች እንዲያነቡና ዶክመንቱ የኛ ዶክመንት ወይም HTML ዶክመንት ፔጁ ላይ መጀመሪያ ገጹ ላይ ወይም መጀመሪያ ሃይራርኪ ላይ ሶርስ ተደርጎ ስለሚቀመጥልን ሜን ታግ መጠቀም በጣም ምርጥ ነው የሚሆነው። ስለዚህ